ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት አደራችሁ? ደህና ናችሁ? እንዴት ነው አዳር? እንዴት ነው እናንተ ጋር ደህና ናችሁ? ሰላም ሁሉ አማን ነው ከኔ ጋር አልሐምዱሊላህ። ዛሬ እስኪ ቁርስ አብረን እንስራ። ሆብዝ በዛተር ለመስራት አስቤያለሁኝ። ሆብዝ በዛተር ለመስራት እዚህ ጋር ማለት ነው 2 ኩባያ ዱቄት ያስፈልገኛል። በ2 ኩባያ ዱቄቱ ላይ ሁለት ማንኪያ ሀሊብ ፓውደር፣ እሺ 2 ማንኪያ ሀሊብ ፓውደር። ከዛ በኋላ 1 ማንኪያ ትልቁ ብዙም ያልሞላ ትንሽ ካሜራ እንጠቀማለን። ከዛ ስኳር ትንሽ ለጣዕም ብቻ 1 ማንኪያ እና አረጋለሁኝ። ከዛ ደግሞ ትንሽዬ ጨው አረኩ ማለት ነው። እና ትንሽ እዚህ ጋር ዘይቱን አለኝ አረግበታለሁ። ከዛ ዘይት እንጨምራለን ማለት ነው። ዘይቱን የተጠቀምኩት ዘይት የለም ቤቱ ላይ እንግዲህ ችግር በዝቶበታል መሰለኝ። ዘይት እያልገዛችልኝም ለጊዜው ዘይቱን የተጠቀምኩት። ለነገሩ ዘይቱን በጣም አሪፍ ነው፣ ያለሰልሰዋል ማለት ነው። እና በስተመጨረሻ እናቦከዋለን ማለት ነው። ትንሽ ውሃ ጨምረን በደረቁ አብረን እናቦካዛ። ይሄ መዳሊጡ ያው ማብኪያ ማሽን የለኝም፣ በእጄ ነው የማቦካው ማለት ነው። ይሄ ይመስላል ማለት ነው። በደንብ ልትቦካ ይሄ እንደዚህ አስተካክለን ለ30 ደቂቃ ኦቨን ውስጥ እናስቀምጠዋለን፣ እንዲቦካልን ቶሎ እንዲቦካ ማለት ነው። ሸፍነ ነው ማለት ነው። በፕላስቲክ እንሸፍናለን እና የሚቀርጽልኝ ስለሌለ አልተመቸኝም። በራሴ ስለሆነ በራሴ ስለሆነ ተቸገርኩ። ይኸው እንደዚህ ሽፍን አረኩት። ከዛ ፎጣ ክድን አረጌ እስኪ ቦካልን ደግሞ ሌላ ስራ እንሰራለን ማለት ነው። ሌሎቹ ደግሞ አዘጋጃለን ቁርስ። ያው ከተመቸኝ ቀርጽላቸዋለሁ፣ ካልተመቸኝ ግን በዚህ ብቻ እንገናኝ በኋላ ሲቦካ። ይኸው ቤተሰብ በመጨረሻም ቦካልኝ ማለት ነው። አሁን እንቆራርጣለን። እሺ ይኸው ዳመጥኩት። ከዛ እንቆራርጣለን። መጀመሪያ ወጥቻለሁ። ይሄው ቆራርጠን ጨርሰናል ቤተሰብ። ይሄው ቤተሰብ እየጋገር ነው እንዳያልቅ ይሄ በሹካ መታ ይደረጋል ማለት ነው። እንደዚህ ነው ባርጋውና ከዛ ላይ ዛተር እንቀባዋለን። እሺ ዛተሩን ያው መጀመሪያ በዘይቱን ሳዘጋጅ አልቀረጽኩላችሁም በአጋጣሚ። አልሞቀልኝም። ቢሞቅ ወዲያው ላፍ ነበር የሚያደርገው። ቸኩዬበታለሁ ትንሽ። ይሄን እናነሳና እዚህ ውስጥ እናስገባለን ማለት ነው። ከዛ ደግሞ ሌላ እንደዚሁ እንጋግራለን ማለት ነው። ይሄ ምክንያቱንም እንደ ሁብዝ ኸሚር ካወቃችሁ ሁብዝ ኸሚር እንዳያብጥብኝ ነው። ይሄ በሾካ ማምጥመለው መጨቃጨቀው ማለት ነው። እና አበረታቱን ቤተሰው ከወደዳችሁት
ሰብስክራይብ፣ ላይክ፣ ሼር አድርጉኝ። እኔ እህታችሁ ነኝ። የመዳም ቤት ሸቃለ ነኝ። አላህ ከመዳም ቤት ስራ ላይ ያውጣን፣ በሰላም ለሀገራችን ያብቃን እና እንደዚህ ተባብረን እንስራና እንደግ፣ እንተባበር። ራሱ እንግዲህ አብጧል። ይኸው በስተመጨረሻ ይሄ ይመስላል የጋገርኩት። ይኸው ሁብዝ ዛተር የሚወድ ካለ ላይክ አድርገን ኮመንት አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር አድርጉኝ። በስተመጨረሻ ይሄ ይመስላል። ይሄ ደግሞ እንደ ሁብዝ ሀሚር ነው የጋገርኩት። ሰውዬ ስለማይወድ ዛተር ይሄ እንደ ሁብዝ ሀሚር ነው። እሺ አያችሁ ታምሩም። ዋው ማሻአላ ተባረከላ። እና ብላ ቤተሰብ እና ሰላማችሁ ብዝት ይበላል። እየወዳችኋለሁ። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት አስቀምጡልኝ። ዳምሩኝ፣ ዳምራችኋለሁ፣ ዳምሬሻለሁ ብላችሁ ኮመንት አስቀምጡልኝ። እመልሳለሁ እላችኋለሁ። የኔ ወዶች፣ የኔ እንቆች፣ ምርጥ ቤተሰቦቼ አሳድጉኝ። እሺ